እሺ ተማሪዎች አሁን ምርጫ ሰጣችኋለሁ። ትክክለኛ ማንነታችሁ ከየት እንደሆነ ትነግሩኛላችሁ። ሀ አማራ፣ ለ ትግሬ፣ ሐመሩሃ ኦሮሞ፣ መ ሌሎች። ይቅርታ መምህር፣ እርስዎ ከሰጡን ምርጫ ውስጥ ማንነት የሚባል ነገር የለም። ምን ማለት ነው እሱ? ይኸውልህ መምህር፣ ይሄ ምንድን ነው? ብዕር ነው። እሺ አሁንስ የትኛው ነው ብዕር? ቀለሙ፣ ክዳኑ፣ ቀፎ የትኛው ነው ብዕር? አልገባኝም። አየህ መምህር፣ ይሄ ብዕር ተነጣጥሎ ስታየው አታውቀው። ይሄ ማለት ሲነጣጠል ማንነት የለውም ማለት ነው። እዚህ ጋር የምታያቸው በአንድነት ካልቆሙ በስተቀር ትርጉምም ጥቅምም የላቸው። እኛም ልክ እንደዚህ ነው። ስንነጣጠል ትርጉም የለን። ሁላችንም እዚህ ያለነው ድሮም አሁንም ወደፊትም ወደድንም ጠላንም አንድ ማንነት ነው ያለን። ቱ ነው ሀገርህ ከነዚህ ቁራጮች? ምንስ ነው የሚገልጽህ በእነዚህ ክፋዮች? ያንተ ታሪክ የታል አባትህ የሰጠህ ለልጄ ነገ ብሎ ወደሚያፈሰሰልህ? አንተን አራስ ሆና ያን ጊዜ እናትህ ላንተ ቀን አስባ ስትሰንቅ ላባትህ ያንተን ናፍቆት እንኳን በአግባቡ ሳይጨርስ የወጣው ጦር ሜዳ ሊሞት ደሙን ሊያፈስ። ንገረኝ ራስህ እኔ ልጠይቅህ፣ ያን ታሪክ የሰራው እንዲበራ ቀንህ ለነዚህ ቁራጭ ነው ወይስ ለምንድን ነው? ስታይ ለማይገባህ የተጻፈባቸው በላ ንገረኛ፣ ምን ታሪክ አለበት የሃምባሻ መሳይ ሳይኖረው አንድነት? እስኪ ንገረኛ ምንስ ትርጉም አለው? እንዲህ ብትን ታሪክ ፈራሽ ማንነት ነው። ይልቅ ይሄ ቁራጭ ትርጉም የሚኖረው ማንነትህ እንኳን የራስህ የሚሆነው የተሰራን ታሪክ አይደል ስትበትነው፣ እነዚህን ቁራጮች ስትገጥማቸው ነው። ያኔ ታውቀዋለህ ብዙም ሳትማክን አባትህ የሞተው ለኢትዮጵያ እንደሆነ። አንድ ማለት አንድ ነው፣ ሁለት ሶስት አይደለም፣ ወይም ትንሽ ትልቅ በዚህ አልተባለም። በቋንቋ በጎሳ ምክንያት ሰበብ አድርጎ ሌላ ቢነሳ ጥቅም ፈልጎ ወይም ሃይማኖቴ ብሎ እያመካኘ ሁከት የሚፈጥር ሌላን የተመኘ አለማስተዋል ነው ፍጹም የማይታሰብ። አዋቂ ነኝ የሚል ማንም ይሰባሰብ ተጋብቶ ተዋልዶ በአንድ ቤት የኖረን አጣልቶ መለየት ማን ነው ያስተማረን? ልጅ በአባቱ ላይ ወንድምን በእህቱ መጨካከን ይቅር እንደ ሰውነቱ አንዱን ገሎ መውረስ ሌላን ነጥቆ መብላት ለማይጠቅም ነገር አካልን ማሳጣት። አረ እንመለስ እንግባ ወደ ጓዳ በደንብ እንታጠብ ልባችን ይጽዳ። በእኛ የሚያምርብን እንደ ጥንት ስማችን ኢትዮጵያዊነት ነው የሰላም አርማችን። በፍቅር በደስታ አንድ ማዕድ ቆርሰን በአንድ ትሪ በልተን ደሞም ተጎራርሰን ብዙ አሳልፈናል ስንቱን ተጋፍጠናል። ወራሪ እንኳን መጥቶ በአንድ ላይ ጥለናል። ምህረትን እንለምን እኒ ወደ ሰማይ የፈጠረን አምላክ ሁሉንም ስለሚያይ። አንሳሳት ወገን፣ አንሳሳት ወገን። እቤት ብናቃጥል መንገድ ብንዘጋ ወገን ብንገድል እዚህ ጋር እዛጋ ጥቅሙ ምንድነው? ጥቅሙ ምንድነው? እንመለስ ወገን ከዚህ ክፉ ስራ፣ በጽድቅ እንኑር ፈጣሪን እንፍራ። አንሳሳት ወገን፣ አንሳሳት ወገን። ምትፈርስ ከመሰለን በጎሳ ተባልተን ምትወድም ከመሰለን ቤር ከቤር ተጋይተን አንሳሳት ወገን፣ ፍቅር ነው የሚበጀን። መቼም አትጠፋም እናት ሀገራችን፣ ገና ትኖራለች ውቧ ኢትዮጵያችን። እናለ ወገኔ አንድነት ይሻላል ከመከፋፈል፣ ፍቅር ይሻለናል አይጠቅመንም ጥል። በአንድነት ኢትዮጵያን ይዘን ኢትዮጵያ ለዘላለም ትኑር። አሜን። ከዕለታት አንድ ቀን ከተሰበሰቡት ከሸራዬ መሃል ለብቻው ነጥዬ ብድግ አደረግኩት ፍላጎቴን ልስል።
ከብዙ ቀለማት በአንድ ላይ ነክሬ ብሩሹን ከሸራው ሳልኩት አሳምሬ ግን ምን ያደርጋል ውበት ብቻ ሆነ ትርጉም አልባ ስዕል። አሁንም አላረፍኩ ከተሰበሰቡት ዳግም ነጥያቸው ዳግም ብስላቸው ውበት ብቻ ሆነ ትርጉም አልባ ስዕል ልክ እንደሌላኛው። አሁንም ነጠልኩት ምንም ለውጥ የለው ግን የሸራዬ ስዕል ትርጉም የሚኖረው እየለያየሁኝ ስስል የነበረው ሰበሰብኩኝና አንድ ላይ ባረገው ውበት ብቻ ሳይሆን ትርጉምም አገኘው። ለየብቻ ሆነው በርግጥ ውበት አለው ነገር ግን አንድ ላይ ሲኮን ነው ትርጉም የሚኖረው። ወደድክም ጠላህም እውነቴን ነው ምልህ አንድ ላይ ሲኮን ነው ትርጉም የሚኖረው። የሙላ ጉዞ ወደ ኢትዮጵያ ሙላ የኛን ሰው ብቻ ነው ምጭ ነው የኛ ሰው ብቻ የሙላ ነው ይሄማ ሊሆን አይችልም። ሹፌር ወደ ኢትዮጵያ አይደለም እንሄደው? አዎ እንዴት ወንድሞቻችንን ጥለን እንሄዳለን? ረዳት እንዴት እንደምወስድማ ነው ያውቃል። እንጨት አይነድም አንድ ሰው አይፈቅድም ብለዋል አበው። አንድ እንጨት ብቻውን ቀላል ነው ማንም ይሰብረዋል። ተሰብስቦ ሲታሰር ግን አለት ይጠነክራል። እኛም የመሰለው ሁሉ ስቦ እንዳገኘን የማይሰብረን ከአለት የጠነከርን በአንድ የታሰርን ኢትዮጵያውያን የማንነቴ መለኪያ ኩራቴ መመኪያ የክብሬ የሶስት ሺህ ዓመት እመቤት አንድ ናት ኢትዮጵያ ሀገሬ። እቴ አንቺ ሙሽራ ሀገሬ እስኪ ልጠይቅሽ ያገቡሻል ይፈቱሻል ያጩሻል አሁንም ድንግል ነሽ። ከክብርሽ በታች ወደቁ ነገስታት በፍቅርሽ ተነድፈው ደናግላን መንኑልሽ ዓለምን ደስታቸው ብለው እማማ እናት ኢትዮጵያ እማማ አንቺ እናት ዓለም እማማ እናት ኢትዮጵያ እማማ አንቺ እናት ዓለም ኢትዮጵያዊ ነኝ በላሊበላ አስቀድሼ ሼህ ሁሴን ባለ የተገኘው በአባ ገዳ ተመራርቄ መካሌ ርዝቅ ያገኘው ኢትዮጵያዊ ነኝ። ሰሜን ያለብኩትን ወተት ባርፊ ጮጮ የሞላው ጋምቤላ ወተቱን ነጭ የሐረሪ ቆንጆ የቀባው ወሰን የለሽ እግረ ፌንጣ ሞተ ሲሉኝ ብንትር የምል ሄደ ሲሉኝ የምመጣ የቅዠት ምች ህልም ፈቺ ዳነ ሲሉኝ የማገረሽ ወሰን አልባ እግረ ሞረሽ ኢትዮጵያዊ ነኝ። ጃዋሌ የደንጊያ ጣን ከርቤ ከጊኒር ቋጠሬ አውዳይ ጫት ዘይሬ ከጂማ አባጂፋር መንደር ካዋል በረካ ጀባ ወዶ ዋዳ ተደፍኖልኝ ጎሌ ላይ ቃጢራ አድሬ አፋር ላይ በግመል እንገር ምርቃኔን የተበርኩ ያገሬም ባንዲራ ለአፋር ግመል ማተብ ያሰርኩ ወሰን የለሽ እግረ ፌንጣ ሞተ ሲሉኝ ብንትር የምል ሄደ ሲሉኝ የምመጣ የቅዠት ምች ህልም ፈቺ ዳነ ሲሉኝ የማገረሽ ወሰን አልባ እግረ ሞረሽ ኢትዮጵያዊ ነኝ። የነበረሽ ሁሉን እንዳልነበር ሲሆን የነበረሽ ሁሉን እንዳልነበር ሲሆን የነበረሽ ሁሉን እንዳልነበር ሲሆን የግጥሜ ርዕስ አንድ ነው ልቡ የእንቆቃው ፍሬ እየወቀጡት ይሆናል ጥሬ 50 ቢወለድ 50 ነው ጉዱ የኢትዮጵያ ልጅ ይበቃል አንዱ እንሰባሰብ ሲሰባሰቡ እንበላቸው ላይ ሊሰባሰቡ እንደ ገለባ የታለና አንድ የሚረባ እንዲበላቸው እንዲሁ በዋዛ ከለቀቃቸው ክፉ አመላቸው እንዲበላቸው ባጭሩ ተረት ነው ካላሉ ዘራፍ ዛፍ ይቆረጣል ከሞኝ በራፍ ከጀመረማ ወሳኙ ምዕራፍ ራሱ ገርፎ ይጮሃል ጅራፍ
ጉልበት ነው ተገን መች ቀላልና በአገር በወገን ሀገር እኮ ነው አንድ የሚያደርገን ህብረታችን ነው የሚታደገን ከሰሜኑ ጫፍ እስከ ደቡቡ ከምስራቁ ጫፍ እስከ ምዕራቡ በኢትዮጵያ ጉዳይ አንድ ነው ልቡ። 1 2 3 4 5 6 7 8 9 10 10 አለን ተቀላቅለናል። እንዴት ነው ከዚህ ውስጥ የራሱን ብሔር ለይቶ ሊያወጣ የሚችል ሰው አለ? የለም። ምክንያቱም እኛ ኢትዮጵያውያን ነን። ደማችን አንድ የሆነ ህዝቦች ልዩነት የሌለን ውበታችን ነው አንድነታችን። አማራውን ከትግሬ ለይቶ ሊያወጣልኝ የሚችል ሰው አለ አሁን ከዚህ ውስጥ? የለም። ትግሬውንስ ከደቡብ ለይቶ ሊያወጣልኝ የሚችል ሰው አለ? የለም። ኦሮሞውንስ ከሶማሌ ለይቶ ሊያወጣልኝ የሚችል ሰው አለ? የለም። ምክንያቱም እኛ አንድ ህዝቦች ነን፣ ኢትዮጵያውያን ነን። እንዴትስ ነው እኛን በዘር በሃይማኖት ሊከፋፍሉን የሚችሉት? እኛኮ ተቀላቅለን የተዋለድን ደማችን አንድ የሆነ ህዝቦች ንጹህ ኢትዮጵያውያን ነን። እናስታውስ እህት ወንድም ህዝብ ችግሩ ደስታህም ደስታው ወድቆ አይደለም ተቸግረ አይቶ ትቶ አይተው ጎረቤት እኮ ነው ገመናህን ሸፍኖ እንጀራውን ጠቅልሎ አክብሮ የሚሰጥ ሩጠህ ማታመልጥበት ተቸግረህ ማይደርስልህ የሀገር ልጅ የለምና ሁሌም ከጎን ከግራም ከቀኝ አለውልህ ባይ ወገን ነውና ይሄን ሁሌም ማስታወስ። ሁሌ በዚህ ጉዳይ ጋንጂ ጋር መጨቃጨቅ አለብን እንዴ? በቃ የራሴ ፓስፖርት ነው አንድ ፓስፖርቱ እንዲያመጣ ነገር ተናደርክ አጎት ፓስፖርቱን ጨርሶ አምጥቶላል። አረ በቃ ትቼዋለሁ። አንድ ፍቅር ነው ለኛ መዳኛው አንድ ፍቅር ነው መዳኛው አንድ ፍቅር ነው የኛ መዳኛው አንድ ፍቅር ነው። የኛ ታሪክ ነው በዘመን አዙሪት ውስጥ በሳት የተፈተነ ታሪክ ይህ የኛ መልክ ነው ብዙ ሆነን እንዳንድ ያጸና ነው መልክ ይህ የኛ ልዩ ጣዕም ነው ተዋህደን የፈጠርነው ጣፋጭ ጣዕም ግን ይህንን ጣፋጭ ጣዕም ለመፍጠር እጅጉን አስፈላጊ የሆነ ቅመት ነው ውሃ ሻይ ቢልስ ይህ ወጥ በርበሬ ያስፈልገኝ ቢልስ ይህ ወጥ ቲማቲም ባይጨመርበትስ ይህ ወጥ ዘይት ባይኖረውስ ይህ ወጥ ሽንኩርት ባይኖረውስ ባዶ ድስት። ሰላም የጋራ ቤተሰቦች አንድ ለየት ያለ ስራ ይዘን መጥተናል። አንድነታችንና ኢትዮጵያዊነታችንን ይገልጻል ብለን እናስባለን። እንደምትወጡ ተስፋ እናደርጋለን።
ልብሽ ለክብር ሰባጥረው አልፎ ሲለኩሽ ባህርሽን ተሻግረው የጀግኖች አገር የአዳም እግር አሻራ ፈለገ ጊዮን ያንቺ ስም ሲጠራ እንኳን ሰማይ ላይ ባንዲራሽን አይቶ ስምሽ ሲጠራ ማን ዝም ይላል ሰምቶ እንኳን ሰማይ ላይ መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር ሁሉም ቢፈቃቀር በመልካም መንፈሱ ክፋት ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሃሜ ሁሉም ቢደጋገፍ በእውነተኛ ስሜት ሰው በሰው ባይገባ ባያጋጭም ነገር ሁሉም ቀና ቢያስብ ሁሉም በልቶ መጥገብ በአገር ነበር ለብሶ ማጌጥ በአገር ነበር መኩራራትም በወገን ነበር መመካትም በወገን ነበር ያ ወገኔ ያሳደገኝ ያስተማረ ሰው ያረገኝ ያልከፈልኩት የቀረበኝ ለውለታው ባለዳነኝ በልቶ መጥገብ በአገር ነበር የሃይማኖት ፍቅር መማሪያ የጥበብ መነሻ ማደሪያ የፍቅራችን ኪዳን ማሰሪያ ኑሪልን እናት ኢትዮጵያ ሰው አዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ ራቤል አይደል ወይ ያኗር ጎረቤቱ ቅዳሴና ዛኑን አጥር ቢለያቸው ፈጣሪ ከሰማይ አንድነት ሰማቸው ዞሮ ለማይጠብ ግርግር አቤል ከቃየን ማይሆናትን ጎራ ለይቶ ይቅር ማደሩ የእውነት ፍቅር ይግባ መንደሩ የማላንዳችን ደስታው የደፍርስ በፍቅር ጸንተን ሰላም ስንቶቻችን ስለ ሀገራችን የወደፊት ዕጣ ፈንታ የምናስበው በጣም ጥቂት ነው። ለምን ይመስላችኋል እንደዚህ የሆነ? ዋጋ በሌላቸው ማንነታችንን በሚሸረሽሩና አንድነታችንን በሚያጠፉ ነገሮች ላይ ያተኮረን ስለሆነ ነው። የእግዚአብሔር ሰላምታ የትገባ ድሮ አንድን ሰው ደህና ዋልክ ለማለት ማወቅ አይጠበቅብህም ነበር። አሁን ግን የማታውቀውን ሰው ደህና ዋልክ ብትል እብድ ነው የምትባለው። ግን እንደዛም ሆኖ አንድነታችን ጎደል እንጂ አባይ ግድብን እንደሞላ ነው አንድነታችንን ሞልተን ወደ በፊት ኢትዮጵያዊነታችንን እንመለሳለን። ኢትዮጵያ ለዘላለም ትኑር። የግጥሜ ርዕስ አንድ ነው ልቡ የእንቆቃው ፍሬ እየወቀጡት ይሆናል ጥሬ 50 ቢወለድ 50 ነው ጉዱ የኢትዮጵያ ልጅ ይበቃል አንዱ እንሰባሰብ ሲሰባሰቡ እንበላቸው ላይ ሊሰባሰቡ እንደ ገለባ የታለና አንድ የሚረባ እንዲበላቸው እንዲሁ በዋዛ ከለቀቃቸው ክፉ አመላቸው እንዲበላቸው ባጭሩ ተረት ነው ካላሉ ዘራፍ ዛፍ ይቆረጣል ከሞኝ በራፍ ከጀመረማ ወሳኙ ምዕራፍ ራሱ ገርፎ ይጮሃል ጅራፍ ጉልበት ነው ተገን መች ቀላልና በአገር በወገን ሀገር እኮ ነው አንድ የሚያደርገን ህብረታችን ነው የሚታደገን ከሰሜኑ ጫፍ እስከ ደቡቡ ከምስራቁ ጫፍ እስከ ምዕራቡ በኢትዮጵያ ጉዳይ አንድ ነው ልቡ
ኢትዮጵያዊነት ማለት ከስሙ እንደምንረዳው መተሳሰብ፣ መዋደድ፣ መከባበር ማለት ነው። ኢትዮጵያ ከ80 በላይ ብሔረሰቦች ድምር ውጤት የ3000 ዓመት ታሪክ ያላት ግዙፍ ሀገር ናት። እኛ ኢትዮጵያውያን በልዩነት መሀል ፍቅር ያለን ባለብዙ ቋንቋና ባህል ባለቤት በእኩልነትና በመተሳሰብ የምንኖር ቤተሰቦች ነው። በአድዋ ላይ ታሪክ የሰራን አሁንም ደግሞ በአባይ ላይ ታሪክ እየሰራን ያለን የጥቁር ህዝቦች መገለጫ ነው።